የዛሬው ታላቅ መልእክት የያዝከው ነገር በቂ መስሎ ካልታየክ ድፍን ዓለምን ብትጨብጥ እንኳን ሐዘንተኛ እንጂ ደስተኛ መሆን አትችልም። እናም ባለህ ነገር ፈጣሪህን አመስግነህ ኑር። የሰው ዋጋው እየቀነሰ የዶሮና የእህል ዋጋ እየጨመረ ሲመጣ በርትተህ ጸልይ። ሰዎች ስላንተ መጥፎነት ቢያወሩ አይድነቅህ፣ ምክንያቱም ውሾች በማያውቁት ሰው ላይ ነው የሚጮሁት። ጨውን 1000 ጊዜ ስኳር ብትለው ስሙን እንጂ ጣዕሙን መቀየር አትችልም። ከክፋት ስትርቅ ሰላምህን ታበዛለህ፣ ቅንና መልካም ስትሆን ደግሞ ከጭንቀትና ከጸጸት ትድናለህ።